ለማያት ግን ሄደን ትንሽ ስራ ፖይዞን ደክሞናል። ከመጀመሪያው አስቦ አይቶ አቅዶ ሰው አስተባብሮ እያንዳንዱን ፕሮጀክት ደግሞ እዚህ ብቻ አይደለም በምስራቅም በምዕራብም በደቡብ ምዕራብም በደቡብ ምስራቅም ያለውን ደግሞ በዚህ መንገድ ካየነው የምንወጣበት ከፍታ ትልቅ እንደሆነ ያሳያል። የነበርንበት ዘመን ግን በውሳኔያችን ድህነት ውስጥ እንድኖር በውሳኔያችን ተርፎን እያለ ግን እየተነጫነችን እንኖር የሆነበት ምክንያት የባከነ ጊዜ ነው ብለን መቆጨትና ለቀሪው ግን ቢያንስ አሁን በቀረችን ጊዜ ያለችንን አቅም ሁሉም ሰው የሚሰራውን ላለማደናቀፍ ቢያንስ ለማገዝ ማገዝ ካልተቻለም ላለማደናቀፍ መወሰን ከቻለን የባለፈውን ጊዜ ማካካስ የሚቻልበት እድል እንዳለን ማየት ይቻላል። የዚህ አካል በመሆኔም ትልቅ እድለኛ ነኝ። አመሰግናለሁ። ሶስት ነገሮች መጀመሪያ ምን እንደተሰማኝ የዚህ ክፍለ ሀገር ተወላጅ ነኝ። እዚህ ክፍለ ሀገር ተወላጅ እንደመሆኔ እዚህ እንደማደጌ አሁን ይሄን ሳይ ምን ተሰማኝ የሚለውን ነገር ማንሳት ፈልጋለሁ። ትላንት ያየነው ሀረና ብሉቅ አባቴ ታላቅ ወንድሜ ትግል ያረጉበት እኔ ከብት የጠበቅኩበት ቦታ ነው። የባሌ ደኖች የነጻነት ተዋጊዎችን ሽፋን በመስጠት ብዙ ዘፈኖች አሉ። እንደ አንድ ትግል አካል ነው የሚቆጠሩት እና ስናድግ ከዚህ ጋር ነው ያደግነው። አሁን ምን ተቀየረ ነው ወደዛ ነው የሚሄደው። ጠቅላይ ሚኒስትሩ ለጠየቁት ጥያቄ የሁሉ ሀብት ያለ ለምንድን ነው ያላደግነው የሚለው ከውጪ ስንገባ አግኝተውን በሁለት ሳምንት መሰለኝ እንደገና ጠርተውን ቪዲዮ አሳዩንና የአዲስ አበባን እንደዚህ ፖለቲካ ነው። ጠቅላይ ሚኒስትሩ ከኛ ጋር ፖለቲካ አላወሩም፣ ስለ እድገት አወሩ እና እኛ የምናውቀው ስንት ዓመት ያደግንበት ሰልፍ ተርሚኔሽን ኢምፓየር የኦሮሞ ነጻነት ምናምን ነው ሁሉ ተው ስለ እድገት አወሩና ከዛ ወዲህ ሳይ ይሄ አቋማቸው ኮንሲስተንት ነው። እንግዲህ ከኛ በምንድን ነው የሚለየው? ከዚህ በፊት ከነበሩት መሪዎች የሚለየው ምንድነው? የእይታ ጉዳይ ነው። ማይንድሴት እሳቸው ማይንድሴታቸው ዴቨሎፕመንታሊስት ነው። ሀብት በመፍጠር እኔ ባሌን ዛፉን እንደ ዛፍ እንደኛ ድጋፍ እንጂ እንደ ሀብትም አይቼ አላውቅም። ሶፍ ዑመርም 8ኛ ክፍል ጂኦግራፊ አስተማሪ አምጥተው አሳይቶናል። ሀብት ይሆናል አይደለም አንድ የኢትዮጵያ አንዱ ወንደር የሚለው ነው እንጂ ሀብት ሆኖ የኢትዮጵያ እድገት አካል ይሆናል በሚል አላየንም። እና የተቀየረው ነገር እርሶ መጽሐፍ ቻፕተር 1 ላይ አለ። የኢትዮጵያ የመቆርቆዝ ትልቁ ፋክተር የእይታ ነው ይላል። እና ማይንድሴት ከሌለ ፓራዳይም ሺፍት አይኖርም። እኔ ብልጽግና ሲመሰረት እንዴት እንደተደሰትኩ ልነግራችሁ አልችልም። ያደኩበት ድርጅት በጣም ወደዋለሁ፣ አልዋሻችሁም። ግን አይ ዋንት ቱ ሺፍት ፓራዳይም ሺፍት ማድረግ ስለምፈልግ ከዘርፈ ብዙ የእድገት ፕሮግራም ነው የሚከተሉት። ካለፈው አንጻር ሳየው ከፍተኛ ርቀት የመጣንበት እሱንም የሚሰማኝ ስሜት እጅግ በጣም ደስተኝነት ነው። የታሰቡ ነገሮችና ደግሞ ከዚህ ተነስቶ ወደፊት የሚመጡትን ነገሮች ደግሞ ኢማጂን ሳረግ እጅግ በጣም ከፍተኛ ደስታ ይሰማኛል። የመደመር ትውልድ መጽሐፍ ሲመረቅ ሶፍ ዑመርን እንደ ዲቨሎፕመንት ሴንተር ተወስዶ እዛ እንዲጀመር ክቡር ጠቅላይ ሚኒስትር መመሪያ ከሰጡበት ጊዜ ጀምሮ ከፍተኛ ስራ የተሰራበት ያ የነበረው ቁጭትን የሚያርም የመደመር ትውልዱ ደግሞ አዲስ መንገድ የሚከፍትበት ህዝቡም ከነበረበት ድህነት ኋላ ቀርነት ከሴፍቲኔት የሚላቀቅበት ኢንቲግሬትድ የሆኑ ቅድም እንደተገለጸው በግብርናም በማዕድን በቱሪዝም አልፎም ደግሞ በአርባን ዲቨሎፕመንት ሰፋፊ ስራዎች የተጀመሩበት ህዝቡ ላይም ሁላችንም ላይ ከፍተኛ ተስፋ የፈጠረበት ለኢትዮጵያም ትልቅ ጉልበት እንደሚሆን የታየበት ነውና ያ ቁጭት በጣም ኢንቲግሬትድ የሆነ ራዕይ አስቀምጦ ከዛ ራዕይ ደግሞ ማዕከል ተደርጎ ሀሳቦች ዲቨሎፕ ተደርጎ ከዛ ሀሳብ ወደ ተግባሩ መልሶ ሀሳቡን ያዳበረበት እና ከፍተኛ ውጤት የተገኘበት ነው ያየነው። እኔ በዚህ ትሪፕ በጣም ሲኒየር አመራሮች ቀድሞ የነበራችሁ አመራሮችም መምጣታችሁ ሀሳብ መቀያየር ያለውንም ነገር መረዳት
ያለፈውንም ነገር ለማሰብ መጪውንም ዘመን ኢትዮጵያ ወዴት እየሄደች እንደሆነ የኢትዮጵያ ብልጽግና አይቀሬ መሆኑንም ያየንበት ነው ብዬ ነው የምወስደው። ትልቅ ትምህርት የተገኘበት ነው ብዬ ነው የምወስደው። ባሌ ክቡር ጠቅላይ ሚኒስትር ሁሌ እንደሚያነሱት ኢትዮጵያ ለራሷ ስትል ልታለማው ይገባል ብለው ደጋግመው ያነሱ ነበረ እና ለማታለንም ብሎ በቁጭት ሲናገሩ ነበረ። እሱ አሁን በግብርናውም በማዕድኑም ስፔሻሊ በቱሪዝም በአርባን ዲቨሎፕመንቱም ታይቷል። በሚቀጥሉት ጊዜያቶች ደግሞ ባሌ የምትሆነው ነገር ሳስብ መኖር ጓጓለሁ ማለት ነው። አሁን ከሆነው በላይ ትልቅ ነገር ሊሆን እየመጣ እንደሆነ ህዝቡም ወደ ላቀ ደረጃ እንደሚሸጋገር ለኢትዮጵያም ደግሞ ትልቅ ጉልበት የሚሆን አካባቢ እንደሚሆን በግልጽ የሚታይበት ነው። ስለዚህ ይሄንን የተደበቀ የተረሳ አካባቢ ከተደበቀበት ስላወጡ እና ከተረሳበት እና ሁሉም ሰው ነክቶ ከእንቅልፍ ነክቶ ወደዚህ ስራ እንዲገባና አዲስ ታሪክ እንደ መደመር ትውልድ እዚህ እንዲፈጠር ስላደረጉ በጣም ማመስገን እፈልጋለሁ። ያኔ የዛሬ 7 ዓመት 6 ዓመት እንቀይረዋለን ሲባል እንትን በጣም ያስፈራኝና ያስደነግጠኝ ነበር። ምክንያቱም ድህነቱና ችግሩ ሰፊ ስለሆነ አሁን ደግሞ ሳየው ያፍራቻዬ የድህነት ዋሻ እንደሆነ ነው የሚገባኝ። ከዚህ ወጥተን በድፍረት እና በቁርጠኝነት በተግባር እንዴት እንደማይሆን በማሰብ ሳይሆን እንዴት እንደሚሆን በማሰብ ነገሮችን መቀየር እንደምንችል በተግባር ያየሁበት የተማርኩበት ነው። ይሄ ለአጠቃላይ ለኦሮሚያ ክልል ሌሎች አካባቢዎችም ለተጀመሩ ስራዎች ትልቅ መሰረት ነው፣ ለቀጣይ ለሚሰሩ ስራዎችም ትልቅ ጉልበት ነው የሚል እምነት ነው ያለኝ። ከሁሉ በላይ ለምን የሚለው ጥያቄ እና ከዛ የሚመጣው ቁጭት ሀሳቡን ደግሞ የሚያደረጅ ተግባር በተግባር ሲታይ ወደ ላቀ ደረጃ መሸጋገር እንደምንችል ያየንበትና የተማርንበት ነው። ያለፈውንም ሳስብ በጣም ደስ ይለኛል፣ የሚመጣውን ደግሞ ሳስብ እጅግ በጣም ደስ ይለኛል። ስለዚህ እንደ ድሮ ስጋት ሳይሆን የሚታየኝ ሞር በዚህ ውስጥ ትልቅ ተስፋ ነው የሚታየኝ እና ይሄ ጨለማ ሰማው እየተገፈፈ ከፍተኛ ብርሃን እየመጣ ብርሃኑ ደግሞ ቀጣይ ጉልበት እየሰጠን ያለው እዚህም ደግሞ የባር አመራሮች ሰሞኑን ሲሰጡት የነበረው ሀሳብ ሲደረግ የነበሩት ውይይቶች እና የሀሳብ መከፋፈሎች ሀሳብን ለአንዱ ላይ የማካፈል ጉዳይ ለኢትዮጵያም ትልቅ ጉልበት ትልቅ መሰረት ይሆናል የሚል እምነት ነው ያለኝ። እውነት ለመናገር በዚህ አጭር ጊዜ ውስጥ እንደዚህ አይነት ኢንቫይሮንመንት ተፈጥሮ ይሄ ሁሉ ሰው መጥቶ እዚህ አድሮ ተነጋግሮ ተወያይቶ እንደዚህ አይነት ነገር ማየት በመቻሌ በጣም ነው ደስ ያለኝ። አይ ቲንክ የሰሞኑን የእናንተን ቆይታ እዚህ ያለው ህብረተሰብ እና የተሰራውን ስራ አርሶ አደሩ አርብቶ አደሩ በምን ደረጃ ፊል እንደሚያደርገው እዚህ ያለው ሰው ብዙ ያንን ሊካፈለው ይችላል የሚል እምነት የለኝም። ባሌንም ያየነው 1/4